ሰላም ጤና ይስጥልን አድማጭ ተከታዮቻችን ስፖርታዊ የእንግሊዝ ፕሪሚየር ሊግ የኳስ መረጃዎችን ይዘንላችሁ ቀርበናል። የዘንድሮ የፕሪሚየር ሊግ ፍክክር ከሳምንት ሳምንት እየጠነከረ መጥቷል። ከ29ኛ ሳምንት ጨዋታዎች በኋላ ያለው የደረጃ ሰንጠረዥ ምን ይመስላል የሚለውንም እና ማለት ነው። መሪው አርሰናል መድፈኞቹ በ30 ጨዋታ 67 ነጥብ በመያዝ እና በ37 የጎል ልዩነት በልጠው መሪነቱን በአስተማማኝ ሁኔታ ይዘዋል ማለት ነው። ማንቸስተር ሲቲዎች አንድ ቀሪ ጨዋታ እያላቸው በ60 ነጥብ ሁለተኛ ደረጃ ላይ ተቀምጠው አርሰናልን እያሳደዱ ይገኛል ማለት ነው። ለቻምፒዮንስ ሊግ ፍክክር ማንቸስተር ዩናይትድ እና አስቶን ቪላ በ51 ነጥብ ተከታትለው ሶስተኛና አራተኛ ደረጃን ይዘዋል ማለት ነው። ሊቨርፑል እና ቼልሲ ሁለቱም ክለቦች በ48 ነጥብ አምስተኛና ስድስተኛ ደረጃ ላይ በመሆን የአውሮፓ መድረክ ተሳትፎ ለማግኘት ብርቱ ፍክክር እያደረጉ ነው ማለት ነው። ወራጅ ቀጠናው ስጋት ዌስትሃም፣ በርሊን እና ወልቭስ በደረጃ ሰንጠረዡ ግርጌ ላይ የሚገኙ ሲሆን በተለይ ወልቭስ በ30 ጨዋታ 16 ነጥብ ብቻ በመያዝ ከፍተኛ ስጋት ውስጥ ነው ያለው ማለት ነው። ሌላው እንግዲህ ፓትሪስ ኤቬራ አርሰናል የፔፕ ጋርዲዮላን ቡድን ማሸነፍ ከፈለጉ ቆንጆ እግር ኳስ መጫወቱን ማቆም ሳያስፈልጋቸው አይቀርም ሲል ተደምጧል ማለት ነው። የሚስብ እግር ኳስ ባይጫወቱ ጊዜ ቢያባክኑ ወይም ደግሞ ሕጎችን ቢጥሱ ግድ የለኝም፣ በማንኛውም ዋጋ የፕሪሚየር ሊጉን ዋንጫ ማሸነፍ አለባቸው፣ ግቡ ያ ነው ሲል ነው የተደመጠው ማለት ነው። እንግዲህ ሚኬል አርቴታም እዚህ ያለው ማንንም ለማስደሰት ሳይሆን ለማሸነፍ ነው። ይህ ማለት በቆሙ ኳሶች ላይ በመተማመን ወይም ለትላልቅ ዋንጫዎች ሲባል የክለቡን የጨዋታ ስልት ወደ ጎን መተው ከሆነም ይሁን ሲሉ ተደምጠዋል ማለት ነው። ስለዚህ እነዚህ አሰልጣኝ አላማቸው በተለይ በዚህ በ11ኛው ሰዓት ሲቲን ዋንጫ እንዲያነሳ የማይጭሩት የማይቆፍሩት ጉድጓድ የለም ማለት ነው። ይሄ ብቻ ነው አላማቸው ማለት ነው። ካጨዋወት ይልቅ ዋንጫን ለማንሳት በየትም ብለው ነጥብ ይዘው መውጣት ሜዳ ላይ እንግዲህ አማራጭ የሌለው መፍትሄ ነው ወይም እንደ ግዴታ ነው ማለት ነው ለተጫዋቾች እያስተላለፉት ያለው መልእክት። ሌላው ማንቸስተር ሲቲ ፔፕ ከትናንቱ ጨዋታ በኋላ የሰጡት አስተያየት ኔዘርላንዳዊው ቲያኒ ራይደርስ በጨዋታው 3 ጎል ማስቆጠር ይችል ነበር። የትናንቱን ጨምሮ በዚህ ሲዝን ቡድን ላይ ያለኝ ትንሽ ቅሬታ ብዙ ግልጽ የጎል እድሎችን እናባክናለን ነው ሲሉ የተደመጡት። በአስተያየታቸው ብቸኛው ማሻሻል ያለብን ነገር ይሄው ነው ብለዋል ማለት ነው ሲሉ ስለ ቡድናቸውም ይሄን የመሰለ አስተያየት ነው የሰጡት ማለት ነው። ሌላው ወደ አፍሪካ ዋንጫ እናመራለን ማለት ነው። የአፍሪካ ዋንጫ ለ2027 የአፍሪካ ዋንጫ ለማለፍ በሚደረገው ፊልማ በመጀመሪያው ዙር የማጣሪያ ጨዋታ ከኢትዮጵያ ጋር የተደለደለችው ሳኦቶሚ ፕሪንሲፒ ዋሊያዎቹን የሚገጥሙት ስብስቧን ይፋ አድርጋለች ማለት ነው። የብሔራዊ ቡድኑ ዋና አሰልጣኝ ፖርቹጋላዊው ሪካርዶ ሞንሶን በማጣሪያ ጨዋታው የሚጠቀማቸው 26 ተጫዋቾችን ይፋ ሲያደርጉ በስብስቡም 16 የፖርቹጋል እና የስፔን ጥምር ዜግነት ያላቸውን ተጫዋቾች አካተዋል ማለት ነው። በዓለም ዋንጫ ማጣሪያ ጨዋታዎች ካደረጋቸው 10 ጨዋታዎች 9 ሽንፈቶችን አስተናግዶ በመጨረሻው ጨዋታ ማላዊን 1-0 በማሸነፍ የምድቡ የመጨረሻ ደረጃ ይዞ ያጠናቀቀው ብሔራዊ ቡድኑ መጋቢት 16 በድሬዳዋ ስቴዲየም ዋሊያዎቹን በመግጠም የ27 የአፍሪካ ዋንጫ ማጣሪያ ውድድሩን ይጀምራል ማለት ነው። ወደ ሀገር ውስጥ ፕሪሚየር ሊግና ፉትቦል ዜናዎች ስንሄድ የ23ኛ ሳምንት ተጋጣሚዎች የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ተጋጣሚዎች በዛሬው ዕለት የሚጫወቱት ይፋ ሆነዋል ማለት ነው። ሸገር ከተማ ከቅዱስ ጊዮርጊስ 9 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም ይደረጋል ማለት ነው። መቻል ከወልዋሎ አዲግራት 9 ሰዓት እንዲሁ ተመሳሳይ አዳማ ሳይንስና ቴክኖሎጂ ስቴዲየም የሚደረጉ ጨዋታዎች ናቸው ማለት ነው። ሌላው 12 ሰዓት እንደዚሁ የሚደረጉ ሁለት ጨዋታዎች አሉ። ወላይታ ዲቻ ከሲዳማ ቡና፣ ኢትዮ ኤሌክትሪክ ከኢትዮጵያ ቡና ይደረጋሉ ማለት ነው። ቅድመ ዳሰሳዎችንና ቀደም ብሎ አሰላለፎች ሲወጡ እነሱንም ይዘን የምንመለስ ይሆናል። ዝውውርን በተመለከተ እንግዲህ ከቀናት በፊት ያየናቸው አሉ። ቅዱስ ጊዮርጊስ ጋር በስምምነት የተለያየው አማካኙ አፈወርቅ ኃይሉ ወደ ቀድሞ ክለቡ ወልዋሎ አምርቷል።
ከዚህ ቀደም በድሬ ፖሊስ ጨምሮ በወልዋሎ፣ በሀዲያ፣ በሆሳዕና፣ ባህር ዳር ከነማና እንዲሁም ዋናውና የኦሎምፒክ ብሔራዊ ቡድን ማገልገል የቻለው አማካኝ ለ1 ዓመት ከ6 ወር በፈረሰኞቹ ቤት ቆይታ ካደረገ በኋላ ማረፊያው ወልዋሎ ሆኗል ማለት ነው። ወልዋሎ ወደ ፕሪሚየር ሊጉ ለማሳደግ ጉልህ ድርሻ ከተጫወቱ አንዱ የሆነው አማካኙ ቢጫዎቹን ለመቀላቀል ከተስማማ በኋላ የሕክምና ምርመራውን ያጠናቀቀ ሲሆን በዛሬው ዕለት በይፋ የቀድሞ ክለቡን ተቀላቅሏል ማለት ነው። ናይጄሪያዊ አጥቂ ሳሙኤል አያሪንዲ እና አማካኙ አፈወርቅ ኃይሉ ወደ ቡድናቸው የተቀላቀሉት ወልዋሎዎች አሁን ደግሞ አጥቂው ተመስገን መንገሻን አስፈርመዋል። ከቀናት በፊት ላለፉት 6 ወራት ቆይታ ካደረጉት ሲዳማ ቡና በስምምነት የተለያዩ ተጫዋቹ ከዚህ ቀደም በአርባ ምንጭ ከተማ፣ ሰሜን ሸዋ፣ ደብረ ብርሃን እንዲሁም በሲዳማ ቡና ከተጫወተ በኋላ ማረፊያው ወልዋሎ ሆኗል ማለት ነው። እንግዲህ ስፖርታዊ መረጃችን የዛሬዎችን ይህን ይመስላሉ። በቀጣይ የተለያዩና አዳዲስ ትኩስ ስፖርታዊ መረጃዎችን በተለይ እግር ኳስን በተመለከተ ይዘንላችሁ የምንቀርብ ይሆናል። መልካም ሰላም አሉ።